እና ራስሽን ንጹህ አድርገሽ እኔን እየወነጀልሽ ዝም እንድልሽ ፈልገሻል? እኔን ካንተ ጋር አታወዳድረኝ። አንተ እኮ ወንጀለኛ ነህ። እኔ ካንተ አንጻር ስታይ ንጹህ ነኝ፣ ምንም አላደረኩም። አፍሽን ዝጊ። ናኦል እኔን መታኝ። ሊዱን የት ነው ያደረግካት? ለምንድነው ፍቅር እዚህ ቤት ያመጣች? አላማ ምንድን ነው? አታስመስል። ሁሉንም ነገር ሰምቻለሁ። እሷ አንቺን አይመለከትሽም። አዎ ሊዱን ወሰድኳት እኔ ነኝ። ልታስፈራሪኝ ሞክርሽ ነው? ቀሽም ነሽ። እሺ ማን ቀሽም እንደሆነ አይተን ብንፈርድስ? ንገረኝና ከፍቅር ጋር ያለህን ስምምነት አፍርሰን ከኔ ጋር እንስማማ። ትሰሚኛለሽ? እኔ ላይ ብልጥ ለመሆን አትሞክሪ። ማንም አያምንሽም። አንቺ አደይን ወይም ዴቭ አይደለሽም። እሺ የምርህን ነው? ሊዱ ማን ነው? ምንድን ነው? እህቴስ? አንተ ደግሞ ተመለስ። እህቴ ናት። ማነች አንተ እህት? እኔ ስለአንተ እህት እኔ ምን አቅልዳለሁ? እስካሁን ስታስመስይ ነበር። ዴቭ ቆይ ምን ሰምተህ ነው? ልቀቃት እንጂ። ዴቭ ልቀቀኝ። እንድለቅሽ ትፈልጊያለሽ? ስለዚህ ቶሎ ትነግሪኛለሽ ማለት ነው። ምንድን ነው የምነግርህ? እህቴ ናት። እህቴን እናደርግሻት አንቺ ክፉ። ዴቭ እባክህ ልቀቃት። እኔ እኮ ግርም የሚለኝ የፍቅር እጣ ፈንታ ሁሌ መታነቅ፣ ሁሌ በጥፊ። ወይኔ የመጥፎ ሰው መጨረሻ ግን እንደዚህ ነው ጋይስ። ስቃይ ይበዛበታል። ስቃይ በጥፍ ነው የሚቀበለው። ሰው ላይ የሰራውን ጥፋት ወይም ደግሞ ሰው ላይ የሰራውን ስቃይ ወይም ሰው ላይ ያደረሰውን ስቃይ በጥፍ እኔ ጠንበለል፣ እኔ ኩርንችት፣ እኔ ቀጮ፣ የምን ቀጮ ድንክ፣ የኔ ድንክዬ፣ የኔ ምናምንዬ ምናምን በሏት የፈለጋችኋት። እንዴት ናችሁ ውድ የአደይ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን አደይን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች ሪከመንድ ማደርጋችሁ ይሆናል። አደይ በትናንትናው ክፍል በቃ አንደኛ ማለት ነው። የጥፊ መዓት እሳቸው ላይ፣ የመታነቅ መዓት እሳቸው ላይ። አሁን የሆነ ነገር ሲሆን በቃ ፍቅር ነች። እንደው በቃ እውነት እኔም እንደተረዳው ታውቃላችሁ፣ መጥፎ የሚያደርግ ሰው በእጥፍ እንደሚቀበል ነው። በቃ ይህንን ነው የተረዳሁት። እና መጥፎ የምታደርጉ ሰዎች ከመጥፎ ባህሪያችሁ ቶሎ ብትመለሱ አሪፍ። መልሶ እናንተኑ ይቀጣችኋል ነው ጨዋታው። እዛ እነ ዳይመንድ እና ኪንጎ ደግሞ መጨረሻ አካባቢ ላይ በቃ ተመቹኝ፣ የመጨረሻ ተመቹኝ። ይዞ እንደ ጣሳ ግድግዳ ላይ ብለጣፋት አላለም። የምሩን እኮ ታዲያ ምን ጣሳ ነው የምታክለው ይዞ እኮ እንዲያጋጨታል እኮ። እውነቱን ነው አልዋሸም። በአሁኑ ግን እውነት ለመናገር ፍቅር አሳዘነችኝ። በአሁኑ አሳዘነችኝ። ናኦድ ያጮላት ጥፊ ነው እንደ ጋይስ። ናኦድ ከባድ ሰው። ግን እኔ ያልገባኝ ናኦድ ምን አይነት ሰው ነው ማለት ምን አይነት ስራ ነው የሚሰራው? እኔ ግራ አጋብቶኛል ናኦድ እውነት ለመናገር። ከዚህ በፊት ያልኳችሁ ሀሳቦች አሉ። ሜቢ ወስዶ ለቢዝነስ ለሚሰሩ ሰዎች ይሸጣቸዋል ወይ ለሀብታም ይሸጣቸዋል ምናምን ብዬ አስቤያለሁኝ። አሁንም እንደዚ አይነት ነገር ነው የማስበው። ነገር ግን የሆነ ሲያወራ ምናምን በቃ የሆነ ጭራሽ ሌላ አይነት ነገር ነው። እሱ እንደውም እኮ ገደልኳት እኮ ነው ያለው፣ ሞታለች ነው ያለው። እንዲህ እንደቀላል አሁን እኔ እንዳልኳችሁ እንዲህ እንደቀላል ሞታለች ነው ያለው። እንዴ ጋይስ ምን ሆኖ ነው ግን? ጤነኛ ነው ጋይስ? ደህና ነው አይደለ? እኔ ደህንነቱ ራሱ እኮ እኔ አንዳንዴ እኮ እኔ ግራ ያጋቡኛል እኮ። እንደው እንደዚች እንዲች እንደቀላል ሞታለች። ወይኔ አይ ዘንድሮ ህንድ ፊልም ላይ የምናየውን እኮ መጡብን። የምሬ ነው። ህንድ ፊልም ላይ ነበረ ሞተ በቃ የሚባል። አረ ምን ሆኜ ነው? ህንድ ፊልም ላይ የማይሞቱም 7 ነፍስ አንድ ያላቸው ህንድ ፊልሞቱም ይነሳሉ። ይሄ የሀገር ፊልም እንደሆነ አላውቅም። ብቻ አሁንስ ደከመኝ፣ እውነት ደከመኝ፣ ሰለቸኝ፣ ታከተኝ። ሊዲያ ግን የት ሄዳ ነው ጋይስ? እስኪ ምን ታስባላችሁ? እውነት ለመናገር እስኪ ሀሳባላችሁ በሊዲያ ጉዳይ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍልስ ሊዲያ ትገኛለች አትገኝም? እስኪ ምን ትላላችሁ? መልሳችሁን ኮሜንት ላይ እጠብቃለሁ። እኔ ቀን በቀን እያበሳጨኝ ያለው ሰውዬ ደግሞ ይሄ ሰውዬ ብየዋለሁ፣ የምሬ ነው። ይሄ ኤላ የሚባለው ሰውዬ ቀን በቀን ነው የሚያበሳጨኝ። ቀን በቀን ሰው እንደዚህ ያበሳጫል ጋይስ። እሱ ልጅ ግን ማለት ነው ሁሉንም ነው የሚያፈቅረው።
በቃ ሁሉንም ነው የሚወደው። ሁሉንም በቃ ያየውን ይወዳል፣ የቀረበውን ይወዳል። እንዴ እኔ እኮ ግራ ገባኝ። ፍቅረኛ ሆነች እንዴች ልጅ እንደዚህ በትውስታው የምትመላለሰው ብዬ ማሰብ ጀመርኩ። ይህ ምሬን እኮ ነው እንዴ! ይደረጋል እንዴ ጋይስ? ኦፍኮርስ ጓደኛሞች ምናምን ስትሆኑ አንተ ንጹህ ልብ ሆነ ምናምን ስትሆን ጥሩ ነው። እሺ ታስታውሳለህ። ጥሩ ጓደኛ ካለ አሁን እንደዚህ ልታስታውስ ትችላለህ። ደግሞም ታስታውሳለህ። እኔም አርጌው ስለማቅ እንደዚህ አስቤ ተጨንቄ ስለማቅ ለጥሩ ጓደኛ ለምለው ሰው ተጨንቄ ስለማቅ። ነገር ግን የሊዲያ ጓደኝነት ብቻ እኮ አይደለም ያስታውቃል እኮ የእሷ ፎንቃ እንደሆነ ያስታውቃል። መታ ልጥፍ እያለችበት እንደ አግባኝ እያለችው ኧረ ተውኛ፣ ኧረ ተውኛ፣ ኧረ ኤላ ማለት ተወኝ፣ ኤላ ተወኝ፣ እናንተን አይደለም ኤላን ነው። ኧረ ተው እባክህ ነቃ በል። ኧረ ተው እኔ ምን ይሻለኛል? እኔ ኤላን መክሬ አቃተኝ። ኧረ ምከሩት፣ ኧረ የሆነ በሉት እንዴ! እኔ አሁን እሷ አማረረኝ። ለሊ እንደው ትዕግስተኛ ነች የምር። እንደዛ ሆና ስለሌላ ሴት ሲያወራና ሲጨነቅ ብታየው በጥፊ ነበር አንስታ። አንዳንዴ እኔን ሴት ባረገኝ፣ ኧረ እንደው ባላደረገኝ። ኧረ ሰዎች አታሳስቱኝ። ምክንያቱም የተሰጠኝን በጸጋ መቀበል መቻል አለብኝ። ባደረገኝ ማለት ይቅር በለኝ አባቴ ወይ ይቅር በለኝ። እውነት ተሳሳትኩ። አሁን ገና ትልቅ ስህተት። እኔ እናንተን እንትን ለማድረግ አይደለም። ኦኬ ጋይስ፣ እናንተን ለመናቅ ወይም ደግሞ የበታችነት እንዲሰማችሁ አይደለም። የተሰጠኝን ተፈጥሮ አምኜና በጸጋ ተቀብዬ መኖር አለብኝ። ይህን ነገር ማሰብም ማለምም የለብኝም። ምክንያቱም በፈጣሪ ስራ ጣልቃ መግባት ነው እና ለዛ ነው እንጂ እናንተን ለመናገር የእናንተ ዝቅ ለማድረግ ሴቶች ጠርቼ ምናምን እንዳይመስላችሁ። አብዛኛው ሰው ኔጌቲቭ ነው የሚያስበው። ለዛ ነው ቀድሜ እንደዚህ የምላችሁ። በቀጣይ ክፍል ቢሆን ብዬ ደስ የሚለኝ ምን ነው ታውቃላችሁ? ፍቅር ሲጨንቃት፣ አሁን እያስጨነቃት አይደለ? ንቅ አድርጎ ይዟታል አይደለ? ሲጨንቃት እኔ አይደለሁም ናኦድ ነው የወሰዳት ብትል፣ ቤት ያመጣሁት ጎረምሳኔ የወሰዳት ብትል፣ በቃ ከጭንቀቷ ለመገላገል ዝም ብላ እንደሱ ብትል አሪፍ ነው ብዬ አስባለሁ። ምክንያቱም እሱን ሄዶ ሲያንገጫግጨው እውነቱን ያወጣል የሚል ሀሳብ አለኝ። ነገር ግን እንደዛ የሚሆን አይመስለኝም። በዚህ ሁኔታ ውስጥ ባርኮት ይመጣል የሚል ሀሳብ ነው ያለኝ። ምክንያቱም ባርኮት ዛሬ አልችልም ምናምን እያለ ሲወራ ነበረ። ባርኮቴ በዚህ ሁኔታ ውስጥ ይመጣል የሚል ሀሳብ አለኝ። ማለት ከፍቅር ጋር ተናንቀው እንዳለ ይመጣባቸዋል የሚል ሀሳብ ነው ያለኝ። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመጨረሻ ላይ የማነሳላችሁ የባርኮቴ ፍቅረኛ በቃ ተንበጨበጨች፣ የሆነ በቃ ተገዛችለት፣ ለናኦድ በቃ ተገዛችለት። ከዚህ በኋላ ናኦድ እሷ እንደፈለገ ማሽከርከር ይችላል። ይሄም ነገር ጥሩ ነው ብዬ አስባለሁ። ምክንያቱም ከሱ ጋር ያላት ነገር በጣም መቀራረብ ሲበዛ ይጠራጠራሉ የሚልም ሀሳብ አለኝ። በቀጣይ ክፍል እንግዲህ አብረን የምናየው ይሆናል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ እሰናበታችኋለሁ። መልካም ጊዜ። ፒስ